አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እና ውዶቼ ዛሬ በሌላ መልኩ መጥቻለሁ። ይሄ እንደምታዩት አንድ እህታችን ቤት ነው። ማሻአላህ ተባረከላህ ነው። ወላሂ በጣም ነው የሚያምረው። በጣም ነው የሚያምረው። እና ሁላችሁም እንደዚህ እንድታሰሩ እንደዚህ ቤታችሁን ፋ አድርጋችሁ መታችሁ ስታስፈት በጣም ደስ የሚለው ማለት ነው። ማሻአላህ ተባረከላህ ላይ በጣም ነው ያማረኝ። እህታችን ደግሞ በሰላም ሀገርሽ ገብተሽ ፋብላሽ ወልደሽ ከብትሽ የምትኖሪበት አላህ ሱብሓነሁ ወተዓላ ያደርግሽ። ማሻአላህ ነው ወላሂ። ተሰራይ ቀን እንደዚህ ብሎኬት ቤት ነው ማለት ነው። እና ማሰራት የሚፈልጉ ማለት ትችላላችሁ ማለት ነው። ልጆቹን ቁጥር አስቀምጥላችኋለሁ ማለት ነው። ወላሂ ምርጥ አድርገው ነው የሚሰሩት። ማሻአላ አንደኛ ማለት ትችላላችሁ። በጣም ነው የሚያምረው። አያችሁት አይደለ? ማሻአላ ይሄ ሳሎኑ። ከዛ ይሄ ደግሞ አንደኛው መኝታ ቤት የልጆች መኝታ ቤት ማለት ነው። ዋና መኝታ ቤት ደግሞ ይሄንን ይመስላል። በጣም ነው የሚያምረው ውዶቼ። ምርጥ አድርገው ነው የሚሰሩ ልጆቹ። በጣም በቃ በጣም ነው ያማረኝ እንደኔ ማለት ነው። እናንተ እንደሚያምራችሁ እርግጠኛ ነኝ። በዛ ላይ ሳሎን በጣም ሰፊ ነው። ይሄንን ይመስላል ውዶቼ። ያው እናንተም እንደዚህ አድርጋችሁ አሰሩ ነው። ሰፋሪ የተመሰላችሁ ደፈርጌ ማለት ነው። ሙያና ቴክኒኩ ይለስኩ አንዷን ለዛሬ እዛች ገላለ እንችላለን። ነገር ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ እህቴ? ሰላም ነው? እኛ ደህና ነን አልሐምዱሊላህ። ቤትሽን ይኸው ከቪዲዮ ቀጥታ ሂጄ ነው የማሳይሽ። አሁን በእሷ ስልክም ቢሆን ይኸው በዛ ሻዶ አለው። በሻዶ እንደዚህ ነው ፍሬሙን። ይኸው ፍሬሙን እንደዚህ አድርጌ ልስራለሽ። እንደዚህ ተደርጎ ይሰራልሽ። ቦርድ ከሚደረደር ማለት ነው። ይኸው ግድግዳውንም ቱርክ ቀለም ከፈለግሽ እንደዚህ ተደርጎ ይቀባልሻል። እና ይኸው ይሄ ግን የፎቅ ስለሆነ ነው። ይሄ ኮለኑ ምናምን ማለት ነው። እና አንቺ ማየት ያለብሽ ሻዶውን ነው። ይኸው የሻዶ ፍሬሙ እንደዚህ ቢሆንልሽ እንደገና ዝቅታ ምንል ማለት ነው። ነገ ላስመርተው ነበር አሁን ምርቱን ማለት ነው። የዛ ብቻ ነው የቀረ። ሌላውን ጨርሻለሁኝ። የኔ ቴሌግራም ስለተበላሸ ነው። በኢሙም ቢሆን ገብቻ ታወሪኛለሽ ማለት ነው። ይሄን ካላከችልሽ በኋላ